በዚህ የውድድር ዓመት በሜዳቸው ደካማ ሪከርድ ካላቸው ክለቦች መካከል ቼልሲ ይገኝበታል። በአንጻሩ ደግሞ አርሰናሎች የሰሜን ለንደኖቹ አርሰናል ወደ ምዕራብ ለንደን ስታንፎርድ ብሪጅ አመርተው ከሜዳቸው ውጭ ባደረጉትን ጨዋታ እንግዲህ የበላይነት አሳይተው የተመለሱበት ነው። በነገው ዕለት ደግሞ 1 ሰዓት ተኩል ምን ልንመለከት እንችላለን የሚለው የምንመለከት ይሆናል ማለት ነው። በሌላ በኩል ደግሞ ሚኬል አርቴታ ያለን ፈተናና እድል እናውቃለን፣ ለሱ ሙሉ በሙሉ ዝግጁ ነን ሲል ሐሳቡን ሰጥቷል። የተጋጣሚ አሰልጣኝ ኤንዞ ማሬስካ ደግሞ እኛ ጨዋታውን ለማሸነፍ ሙሉ አቅማችንን ሰጥተን መፋለም አለብን ሲሉ በፕሬስ ኮንፈረንስ ሐሳባቸውን ሰጥተዋል። በሌላ በኩል ደግሞ ስለ አርሰናል ፔፕ ጋርዲዮላ አነጋጋሪ ሐሳብ ሰጥቷል። እነዚህና ሌሎችን ሐሳቦች ወደ እናንተ አቀብላለሁ። ላይክ እና ሰብስክራይብ ያደርጋችሁ አብራችሁ ቆዩ እያልሁኝ ወደ ስፖርታዊ መረጃዎቻችን እናመራለን። ሰላም ጤና ይስጥልን፣ እንዴት ናችሁ? ሰላምታችን በያላችሁበት ይድረስ እያልሁኝ አጫጭር ስፖርታዊ ጉዳዮችን ስንጀምር እንደሚታወቀው የሻምፒዮንስ ሊግ ጨዋታዎች በሳምንቱ አጋማሽ ተከናውነዋል። አርሰናል ባየር ሙኒክን ሜዳው ላይ አስተናግዶ 3-1 ያሸነፈበት ጨዋታ በትልቁ የሚጠቀስ ነው። እንደዚሁም ደግሞ ቼልሲዎች ሰማያዊዎቹ ቼልሲዎች ባርሴሎናን አስተናግደው እንደዚሁ በሜዳቸው 3-0 በሆነ ውጤት አሸንፈዋል። በጥሩ መነሳሳት ላይ ሆነው ይገናኛሉ ማለት ነው። በነገው ዕለት ሁለቱ የለንደን ክለቦች የሰሜን ለንደኑ አርሰናል ከምዕራብ ለንደኑ ክለብ ቼልሲ ጋር የሚያደርጉት የለንደን ደርቢ ጨዋታ እንግዲህ በነገው ዕለት ምሽት 1 ሰዓት ተኩል በአንቶኒ ቴይለር የመሃል ዳኝነት ሲመራ በተለያዩ ጉዳዮች እንግዲህ ሰዎቹ ብዙ ታዳሚያን የስፖርት ወዳዶች እንግዲህ በጉጉት የሚጠብቁት ጨዋታ ነው። እንደ ምክንያትነት ደግሞ ሁለቱም ቀደም ሲል እንዳልኳችሁ ጥሩ ጊዜያትን አሳልፈው የመጡት በሻምፒዮንስ ሊግ እንደዚሁም ደግሞ ሁለቱም በፕሪሚየር ሊግ ላይ አንደኛና ሁለተኛ ላይ የሚገኙ ክለቦች ናቸው። አርሰናል በበላይነት በአንደኝነት ይመራል በ6 ነጥብ ልዩነቶች። ቼልሲ በሁለተኝነት የሚከተል ሌላኛው የምዕራብ ለንደን ክለብ ነው። ስለዚህ ባለሜዳው ቼልሲ በነገራችን ላይ ባለፉት 12 ተከታታይ ጨዋታዎች አርሰናልን ማሸነፍ የቻሉት በአንዱ ብቻ ነው። በ2021 ኦገስት 22 ላይ ነበር አርሰናልን ሜዳው ላይ 2-0 ለመጨረሻ ጊዜ ማሸነፍ የቻለው። በአንጻሩ እንግዳው ቡድን የሰሜን ለንደኑ አርሰናል በበኩሉ ባለፉት 6 የስታንፎርድ ብሪጅ ጨዋታዎች አልተሸነፈም። ይህ ታሪክ ደግሞ የተገለበጠው በ2013 ከ2013 እስከ 2018 አርሰናል በተከታታይ ለ6 ጨዋታዎች በቼልሲ ተሸንፎ ነበር። አሁን ግን ያለፉትን 6 ተከታታይ ጨዋታዎች ደግሞ በቼልሲ ሜዳ ላይ በአሸናፊነት የተወጣው ክለብ አርሰናል ነው። በዚህ ዓመት ደግሞ በሜዳቸው መጥፎ ቁጥር ካላቸው ክለቦች መካከል ቼልሲ ይገኝበታል። በዚህ ዓመት በአጠቃላይ 23 ጨዋታዎችን የስታንፎርድ ብሪጅ ጨዋታዎችን አድርገው ነጥብ መውሰድ የቻሉት ግን በ10 ጨዋታዎች ብቻ ነው። ይኸውም ደግሞ ቼልሲ በሜዳው የማሸነፍ ንጻሬው 43.5% ብቻ ነው። በስታንፎርድ ብሪጅ እንግዲህ ነጥብ ለመውሰድ በጣም የሚቸገር በሜዳው የሚቸገር ክለብ ቼልሲ ነው ማለት ይቻላል። ከሱ በታች ያለው ባለፈው ሳምንት ከአርሰናል ጋር ጨዋታውን ያካሄደው የሰሜን ለንደን ደርቢ የነበረው ቶተንሃም ነው። በሜዳው እንደዚሁ ቶተንሃም ደግሞ 28% ብቻ ነው የማሸነፍ ንጻሬ ያለው። ከዛ በመቀጠል ቼልሲዎች ናቸው። በሌላ በኩል ደግሞ አርሰናሎች ከሜዳቸው ወጥተው ሲጫወቱ የሚመቻቸው ቡድን እንግዲህ ቼልሲ ነው ማለት ይቻላል። በዚህ ዓመት ደግሞ በዚህ የውድድር ዓመት ማለት ነው ቼልሲ በ7ቱ ተከታታይ ጨዋታዎች ላይ ጎል አስቆጥሯል። ይህን ደግሞ የ7 ተከታታይ ጎል የማስቆጠር ሂደት ከዚህ በፊት እንደዚህ ተከስቶ ነበር። በ2024 ቼልሲዎች ለተከታታይ 7 ጨዋታዎች ጎል እያስቆጠሩ በመጡበት ወቅት ነበር አርሰናል ለ8ኛው ጊዜ ደግሞ ጎል ያስቆጥራሉ ቼልሲዎች ተብሎ ሲጠበቅ አርሰናል 5-0 በሆነ ውጤት ነበር ስታንፎርድ ብሪጅ ላይ ማሸነፍ የቻለው። ስለዚህ ስታንፎርድ ብሪጅ ላይ ማሸነፍ ከሚቀናቸው ክለቦች መካከል አርሰናል ይገኝበታል። ሆኖም ግን በዚህ ዓመት ደግሞ ቼልሲ በአሁኑ ሰዓት በጣም በጥሩ ቁመና ላይ ይገኛል። በተለይም ደግሞ መሀል ላይ ኤንዞ እና እንደዚሁም ደግሞ ካሴዶ ሪስ ጄምስም ወደ መሀል እየሰበረ እየገባ ጥሩ የአማካኝ መስመር ተጫዋቾች አሏቸው። ጨዋታው እንደ ዲፓርትመንት ደግሞ ጥሩ ዲፓርትመንት ያለው የቼልሲ መሀሉና ከፊት ለፊት ያለው እንደዚሁ ስል ነው ማለት ይቻላል። ስለዚህ በዚህ ዓመት አርሰናል በደንብ ሊፈትን የሚችል ደግሞ ክለብ እንደዚሁ ስታንፎርድ ብሪጅ ላይ እንደመሆኑ መጠን ቼልሲ ነው ማለት ይቻላል። ስለዚህ በነገው ዕለት ምን አይነት ውጤት ልንመለከት እንችላለን የሚለውን ነገር የምንመለከት ይሆናል ማለት ነው።
አርሰናል በበኩሉ በ2022-23 ጀምሮ 40 የለንደን ደርቢ ጨዋታዎችን አከናውኖ የተሸነፈው በ3 ብቻ ነው። 28 ጨዋታዎችን አሸንፏል። በአጠቃላይ የለንደን ክለቦችን 9 አቻ ተለያይቷል። ስለዚህ ብዙ ጊዜ ደግሞ ቼልሲዎች ምን ይላሉ? ኪንግ ኦፍ ለንደንን ይላሉ። ፕራይድ ኦፍ ለንደን የሚል እንደውም ጽሁፍም አላቸው። ፕራይድ ኦፍ ለንደን ማለት እንግዲህ ኪንግ ኦፍ ለንደን እንደማለት ነው። ስለዚህ በአሁኑ ወቅት ግን ቀደም ሲል በነገርኳችሁ መሰረት ከ2022-23 ጀምሮ 40 የለንደን ደርቢ ጨዋታዎችን አከናውኖ አርሰናል 28ቱን ማሸነፍ ችሏል። በ3ቱ ብቻ ነው ሽንፈትን ያስተናገረው፣ በ9ኞቹ ደግሞ አቻ ተለያይቷል ማለት ነው። በሌላ በኩል ደግሞ አሰልጣኝ ሚካኤል አርቴታ በዋና አሰልጣኝነት የመጀመሪያ ሽንፈቱንም እንደዚሁ የተቀበለው ከቼልሲ ነው ማለት ይቻላል። በዲሴምበር 29 2019 2-1 በሆነ ውጤት ኤሚሬትስ ላይ እንደዚሁ የሚረሳውም አይሆንም። በነገራችን ላይ የሚካኤል አርቴታ እንደዋናነት ደግሞ በዋና አሰልጣኝ የመጀመሪያው ነው። ዋና አሰልጣኝነትን እንግዲህ በአርሰናል እንደመጀመሩ መጠን ስለዚህ የመጀመሪያው ሽንፈትም ደግሞ የተጎናጸፈው እንደዚሁ በቼልሲ ነው። ይሁን እንጂ ቼልሲን ብዙ ጊዜ በማሸነፍ ደግሞ ሶስተኛው ታሪካዊ አሰልጣኝ ሚካኤል አርቴታ ነው። ሚካኤል አርቴታ ቼልሲን ማሸነፍ ከሚቀናቸው አሰልጣኞች መካከል በታሪክ ሶስተኛው ነው ማለት ይቻላል። በእንግሊዝ እግር ኳስ ታሪክ ነው ጭራሽ። ስለዚህ ከፔፕ ጋርዲዮላ እና ከኬኒ ዳግሊሽ የቀድሞ የሊቨርፑል አሰልጣኝና ቀድሞ ተጫዋች ከነዚህ ከሁለቱ ውጪ 10 እና ከዛ በላይ ጨዋታዎችን አከናውነው ቼልሲን ማሸነፍ ከቻሉ አሰልጣኞች መካከል በሶስተኝነት ይገኛል ማለት ነው። ስለዚህ አርቴታም መጀመሪያ ሽንፈት ቢቀምስም ከዛም በኋላ ግን ያንን እርምት ወስዶ በጣም በተደጋጋሚ ማሸነፍ የሚችለው ክለብ ቢኖር የምዕራብ ለንደኑን ቼልሲን ነው። አርቴታ ቼልሲን ከቼልሲ ጋር ከተጫወታቸው 12 ጨዋታዎች 8ቱን በማሸነፍም የማሸነፍ ንጻሬውም 58.3% የበላይነት ያለው አሰልጣኝ ነው። እንግዲህ ይህን ካልኳችሁ ዘንድ ጋብሪኤል ማጋሊሽ ደግሞ በአርሰናል በኩል ከቼልሲ ጋር በተጫወታቸው ጨዋታዎች በሙሉ አርሰናል ተሸንፎ አያውቅም፣ ወይም ደግሞ ጋብሪኤል ማጋሊሽ በቼልሲ ሽንፈት አጋጥሞት አያውቅም። ይሄ ደግሞ ታሪክ በፓትሪክ ቬራ የተያዘ ነው። 8 ጊዜ ተገናኝቶ 8ቱንም ያልተሸነፈ ተጫዋች ማን ነው? ፓትሪክ ቬራ ነው። ስለዚህ ጋብሪኤል ማጋሊሽ ደግሞ እስካሁን ድረስ ያልተሸነፈ ነው። ለ8 ጨዋታዎች ያልተሸነፈው ፓትሪክ ቬራ ነው። ጋብሪኤል ማጋሊሽም እንደዚሁ እስካሁን ድረስ ከቼልሲ ጋር በተገናኘበት ወቅት በቼልሲ ሽንፈት ገጥሞት አያውቅም ማለት ነው። ሌላው ኦዴጋርድ ነው። ኦዴጋርድ እንግዲህ ጉዳት ላይ እንደነበር ይታወቃል። አሁን ባለፈው እንግዲህ ከባየር ሙኒክ ላይ ጋር በነበረው ጨዋታ ሻምፒዮንስ ሊግ ጨዋታ ላይ ተቀይሮ ገብቷል። ስለዚህ በሳምንቱ መጨረሻ በነገው ዕለት ማለት ነው በቋሚ አስተላለፍ ሊሰለፍ ይችላል። ብዙ አስተያየቶች ያንን ያመላክታሉ። በብዙ መንገድ ለጨዋታው ምቹ ሊሆን የሚችለው ኦዴጋርድ ነው። ስለዚህ ኦዴጋርድ ወደ ቋሚ አስተላለፍ ሊመለስ ይችላል የሚሉ ዘገባዎች እንደዚህ እየወጡ ነው። ስለዚህ ኦዴጋርድ ደግሞ ከሚመቸው ክለብ መካከል ቼልሲ ነው ማለት ይቻላል። 5 አሲስት እና 2 ጎል ያስቆጠረበት በድምሩ 7 አስተዋጽኦ ያደረገበት ክለብ ቼልሲ ነው። ከዛ ቀጥሎ ትሮሳርድ ነው። ምናልባት በነገው ዕለት እንግዲህ ላይኖር ይችላል። እንግዲህ በኋላ የምነግራችሁናል ስለሱ ስለ ጉዳቱ ያለውን ነገር። 4 ጎሎችን አስቆጥሯል ትሮሳርድ እንግዲህ ቼልሲ ላይ ሁለተኛ ክለብ ነው ብዙ ጎል ያስቆጠረበት ክለብ ማለት ይቻላል። ሊቨርፑል ላይ 6 ጎሎችን አስቆጥሯል ሊያንድሮ ትሮሳርድ። ስለዚህ ከዛ በመቀጠል ብዙ ጎሎችን 4 ጎሎችን ያስቆጠረበት እንግዲህ ይህ የምዕራብ ለንደኑ ቼልሲ ነው። በሌላ በኩል አዳዲስ ጉዳዮች ደግሞ ስለ ቪክቶር ዮኬሬሽ እንደዚህ ተሰምተዋል። ስለ ካይ ሃቨርትዝም ቪክቶር ዮኬሬሽ ሙሉ ለሙሉ ከጉዳቱ ተመልሷል። ካይ ሃቨርትዝም እንደዚህ ተመልሷል። ሆኖም ግን ካይ ሃቨርትዝ ብዙ ጨዋታዎች ስላመለጡት ኢሚዲየትሊ ወደ ቋሚ አስተላለፍ ይገባል ተብሎ አይጠበቅም። ቪክቶር ዮኬሬሽ ግን ጨዋታ ላይ ስለቆየ ምናልባትም ወደ ቋሚ አስተላለፍ ሊመለስ ይችላሉ የሚሉ ዘገባዎች እንደዚሁ እየወጡ ነው በጠዋቱ። ስለዚህ ይህ ተጫዋች ቪክቶር ዮኬሬሽ ቢኖርም ደግሞ የበለጠ አርሰናል ተጠቃሚ ሊሆን የሚችልባቸው ብዙ ሜቶዶች እንዳሉ ብዙ ባለሙያዎችም እየገለጹ ነው ያሉት። አርቴታም ሊያሰልፈው ይችላል የሚሉ ዘገባዎች በርከት ብለው ወጥተዋል።
ሚካኤል አርቴታ በትናንትናው ፕሬስ ኮንፈረንስ ላይ እንግዲህ የተለያዩ ሀሳቦች ከጋዜጠኞች ተነስተውለታል፣ ምላሾችን ሰጥቷል። ትልቅ ጨዋታ ነው፣ ትልቅ ለንደን ደርቢ ጨዋታ ነው። እኛ በጣም ጥሩ ከሆነው ተቀናቃኛችን ጋር ለመጫወት እንሄዳለን። እነሱ ጥሩ ሁኔታ ላይ ናቸው። ያለን ፈተናና እድል እናውቃለን። ለሱ ደግሞ ሙሉ በሙሉ ዝግጁ ነን ሲል ሀሳቡን ሰጥቷል። ስለ ተጫዋቾች ጉዳትም እንደዚሁ ጥያቄ ቀርቦለት ነበር። ዛሬ ሁኔታውን የበለጠ ለማረጋገጥ አዲስ ምርመራ እናደርጋለን ስለ ትሮሳርድ ሲል ሀሳቡን ሰጥቷል። በትናንትናው ዕለት ማለት ነው ዛሬ። ስለዚህ ጉዳቱ ከባድ አይመስለኝም፣ ነገር ግን አሁንም ጥቂት ሰዓታት ይቀሩናል እና ውጤቱን መጠበቅ አለብን፣ ለጨዋታው ዝግጁ የሚሆንበትም እድል አለ ሲል በትናንትናው ዕለት እንግዲህ ሀሳቡን ሰጥቷል። ብዙዎች እየተናገሩ ባሉት መሰረት የትሮሳርድ ጉዳት ያን ያህል ከባድ አይደለም። እንደሚታወቀው የባየር ሙኒክ የሻምፒዮንስ ሊግ ጨዋታ ዕለት ነው ጉዳት አስተናግዶ ተቀይሮ የወጣው። ወዲያውም ደግሞ ወደ መልበሻ ክፍል ነበር በቀጥታ ያመራው። ስለዚህ ይህ ጉዳት ደግሞ በርከት ላሉ ሳምንታት ከሜዳ ያርቋል ተብሎ ቢነገርም በትናንትናው ፕሬስ ኮንፈረንስ አርቴታ እንዳለው ከሆነ ደግሞ በጣም ከባድ ጉዳት እንዳልገጠመውና ወደ ጨዋታ ሊመለስ እንደሚችል ነው ሀሳቡን የሰጠው። ስለዚህ ምርመራ ይደረግለታል ብሏል። ሆኖም ግን ዲስ ዴይስ በተለይ አርሰናሎች በርከት ያሉ ተጫዋቾች በአንድ ቦታ ላይ ስላሏቸው እንደዚህ አይነት ሪስኮችን ሊወስዱ አይችሉም። በዛ ምክንያት ወደ ቋሚ ያስላለ በስተቀር የጉዳቱ ነገር ግን ያን ያክል አሳሳቢ አይደለም ሲል ተናግሯል። ስለ ወዳጅነት ጨዋታም እንዲህ ሀሳብ ቀርቦለት ነበር። እንግዲህ ባለፈው ሐሙስ በዚህ በሶባህ ሪያሊቲ ስቴዲየም ላይ ወዳጅነት ጨዋታ እንዳደረጉ ተሰምቷል። በዛ ጨዋታ ላይም እንግዲህ ከዋትፎርድ ጋር ጨዋታ እንዳደረጉ ነው የተለያዩ ምንጮች እየገለጹ ያሉት እና ስለዛ ጥያቄ ቀርቦለትም አዎ ተጫውተናል፣ ጋቢም ተሳትፏል፣ ጋብሪኤል ጄሱስ ማለቱን ነው ተሳትፏል። ኑዋኔርም ጥቂት ደቂቃዎችን ማግኘት ስለፈለገ ተጫውቷል ሲል ሀሳቡን ሰጥቷል። በጋብሪኤል እንግዲህ ወደ ሙሉ የጨዋታ እንግዲህ ተሳትፎ ሊመለስ ጥቂት የቀሩት ይመስላሉ። በትናንትናው የልምምድ ሰዓትም ተመልክተነዋል። ስለዚህ ዚስ ዴይስ ጥሩ እንቅስቃሴ እያደረጉ ካሉ ተጫዋቾች መካከል ነው። ብዙ ምንጮች እየጠቀሱ እንዳሉት ከሆነ ደግሞ በሐሙስ ዕለቱ ጨዋታም ግብ አስቆጥሯል፣ አንድ ግብ አንድ ጎልም አስቆጥሯል የሚሉ መረጃዎች በተለይም ደግሞ ሃንድስ ኦፍ አርሰናል የሚለው የትዊተር ገጽ ይህንን ዘግቦት ተመልክቻለሁ። ስለዚህ ጥሩ እንቅስቃሴም እንዳደረገ ብዙ ዘገባዎች እየተመለከትን ነው። ወደ ጥሩ ፎርም እንደተመለሰ እና በተለይ ወደ ሜዳ በተመለሰ ቁጥር ጥሩ ተፎካካሪ ሊሆን እንደሚችል ከነ ቪክቶር ዮኬሬሽ እና ከነ ካይ ሃቨርትዝ ጋር በፉክክሩ ወደ ቦታው ሊመለስ እንደሚችል ካሁኑ ብዙዎች እንግዲህ እየተናገሩለት ይገኛሉ። ስለዚህ በትናንትናው በሐሙስ ዕለቱ ጨዋታ እንግዲህ 2-1 አርሰናል ዋትፎርድን አሸንፈዋል። አንድ ጎል አስቆጥሮ አንድ ደግሞ አሲስት አድርጓል ጋብሪኤል ጄሱስ። ሌላው ስለ ቪክቶር ዮኬሬሽ እና ስለ ካይ ሃቨርትዝም እንደዚሁ ጥያቄ ቀርቦለት ተናግሯል። ነገ ሌላ ቀን አለን ብሏል። ማለት ለትናንትና ለአርብ ማለት ነው። ትናንትና አርብ ነው ያንን ያለው። ስለዚህ ለዛሬ ማለት ነው። በዛሬ ሙሉ ቀን ስላሉት ስለዚህ ሁሉም ሰው እንዴት እንደሚሆን እንመለከታለን ሲል ነው ሀሳቡን የሰጠው። ሆኖም ግን እንደዚህ በል እንጂ ሰርፕራይዝ ያደርጋል ደጋፊዎችን እየተባለ እየተነገረ ይገኛል። ያም ማለት ቪክቶር ዮኬሬሽ ሙሉ በሙሉ ወደ ጨዋታ ስለተመለሰ በቋሚ አስተላለፍ ውስጥ የመግባቱ ነገር ከፍተኛ ነው እየተባለ ይገኛል። በአንጻሩ ካይ ሃቨርትዝ ግን በጉዳት እንግዲህ ብዙ ቀናትን ስለቆየ ወዲያውኑ ወደ ቋሚ አስተላለፍ ወይም ደግሞ ወደ አስተላለፍ ይመጣል ተብሎ አይጠበቅም፣ ተጨማሪ ጨዋታዎችን ስለሚያስፈልጉት። በነገራችን ላይ በመጪው ሐሙስ ከማንቸስተር ዩናይትድ ጋር የወዳጅነት ጨዋታ በዚግ ስቴዲየም እንግዲህ ሶባህ ሪያሊቲ ስቴዲየም ላይ ለማድረግ ቀጠሮ እንደያዙ ተሰምቷል። በማንቸስተር ዩናይትድ በኩል የተለያዩ እንደዚህ በጉዳት ላይ የነበሩ ተጫዋቾች እንደነ ሊሳንድሮ ማርቲኔዝ አይነት ተጫዋቾች እንዲሁም ደግሞ በአርሰናል እንደነ ካይ ሃቨርትዝ እና ጋብሪኤል ጄሱስ ያሉ ተጫዋቾች እንዲሳተፉና ወደ ትክክለኛ ፎርማቸው እንዲመለሱ ሲሉ የወዳጅነት ጨዋታ ያደርጋሉ የሚል ሪፖርት ወጥቷል። ስለዚህ ከዛ በኋላ ካይ ሃቨርትዝ ወደ አስተላለፍ ይመጣል እንጂ ኢሚዲየትሊ በነገው ጨዋታ ካይ ሃቨርትዝ ወደ ቋሚ አስተላለፍ ወይም ደግሞ አጠቃላይ ወደ አስተላለፍ ይመጣል ተብሎ አይጠበቅም። ሌላው ስለ ሄንካፔና ስለ ሞስኬራም እንደዚሁ ጥያቄ ቀርቦለት ነበር። ሁለቱም እሁድ የመጫወት
በጣም ጥሩ እድል አላቸው ሲል ሀሳቡን ተናግሯል። ፔሮ እንደ ግራ ተከላካይነትም ተጫውቷል። ይህም ከተጋጣሚው ከጨዋታውና ተጫዋቾቹ ካሉበት ሁኔታ አንጻር ያለን ሌላ አማራጭ ነው ሲል ሀሳቡን ተናግሯል። እዛ ቦታ ላይ ስኬሊ ደግሞ ሌላኛው ያለን በጣም ጥሩ አማራጫችን ነው ሲል ተናግሯል። እንደሚታወቀው እንግዲህ ባለፈው የሰሜን ለንደን ደርቢ ጨዋታ ዕለት ፒየሮ ሂንካፒን ነበር በጋብሪኤል ማጋሌስ ቦታ ላይ የተጠቀመው። ባለፈው ሮብ ግን በባየር ሙኒኩ ጨዋታ ደግሞ ሞስኬራን ነው ያጫወተው። ሞስኬራና እንደዚሁ ሊዩስ ስኬሊ ነበር የተጫወቱት። ስለዚህ እነዚህ ሁለቱ ተጫዋቾች ሂንካፒና ሞስኬራ ከሁለቱ አንዳቸውን እንግዲህ እንደሚጠቀም ማረጋገጥ ይቻላል። ካሁኑ ሁለቱም ጥሩ አቋም ላይ ነው የሚገኙት። በተለይም ደግሞ ክሪስቲያን ሞስኬራ ከኢንተርናሽናል ጨዋታዎች በኋላ በጥሩ መንፈስ እንደተመለሰ የተነገረ ይገኛል። በአንጻሩ ሂንካፔ ብዙ ጉዞዎችን ያደረገ ተጫዋች ነው። ደቡብ አሜሪካዊ ስለሆነ እንግዲህ ኢኳዶራዊ ነው። በዛም ደግሞ ካፕቴን ነበረ። ሙሉ ጨዋታዎችን ተጫውቷል። ስለዚህ የድካም ስሜት እንዳለበት እየተነገረ ነበረ። ያንንም ባለፈው እንደዚሁ በግልጽ ተናግሯል ሚኬል አርቴታ። ስለዚህ ከሁለቱ እንግዲህ አንደኛውን በነገው ጨዋታ እንግዲህ ልንመለከት እንችላለን ማለት ነው። በሌላ በኩል ደግሞ የባለሜዳው የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ስለ አርሰናል እንዲህ ብለዋል። እኛ በትክክለኛው መንገድ ላይ ነን ብለዋል። ስለዚህ ስለ ቡድናቸው ስለ ቼልሲ ሲናገሩ እኛ ጨዋታውን ለማሸነፍ ሙሉ አቅማችንን ሰጠን መፋለም አለብን ሲሉ የገለጹት ኤንዞ ተጋጣሚያችን አርሰናል በተከላካይ ክፍላቸው አስደናቂ ናቸው። እነሱን የሚገጥሙ ቡድኖች ግብ ለማስቆጠርና እድል ለመፍጠር ይቸገራሉ ሲሉ እንዲህ በመግለጫቸው ተናግረዋል። ምን ያክል አርሰናል አስፈሪ እንደሆነ ነው እሳቸው እንግዲህ በመግለጫቸው የተናገሩት። ሆኖም ግን ይህንን ሁሉ ሙሉ በሙሉ እኛ ለመወጣት በጣም በጥሩ መንፈስና በዝግጅት ላይ ነን። በጣም ጓጉተናል ጨዋታው እስኪደርስም ሲሉ ሀሳባቸውን ሰጥተዋል። ስለ ፓልመርም የተናገሩት ኮል ፓልመር ከአርሰናል ጋር ለመጫወት ዝግጁ ነው ሲሉ ተናግረዋል። በጉዳት ላይ እንደነበር ይታወቃል። ስለዚህ ይህ ተጫዋች እንግዲህ ሙሉ በሙሉ ወደ ጨዋታ እንደተመለሰ እሳቸው ተናግረዋል። ሙሉ በሙሉ ደግሞ አርሰናልን ለማሸነፍ ደግሞ ቆርጠን ተነስተናል ሲሉም ሀሳባቸውን ሰጥተዋል። ቀደም ሲል የተናገሩትን መጥፎ ሪከርድም እንግዲህ ለማሻሻል ይመስላል እሳቸው በጥሩ ዝግጅት ላይ እንዳሉ ተናግረዋል። ሌላው የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ነው። ዛሬ ከሊድስ ዩናይትድ ጨዋታ እንግዲህ በኢታድ ስቴዲየም ያስተናግዳሉ። ከዚህ ጨዋታ በፊት በተናገሩት በትናንትናው ፕሬስ ኮንፈረንስ ላይ ነው ስለ አርሰናል ሀሳባቸውን የሰጡት። አርሰናል በጣም ጠንካራ ነው፣ በቀጣይነት እያሸነፉ ነው፣ በየጊዜው እየተሻሻሉ ነው። ከአርሰናል ጋር ያለው የነጥብ ልዩነት አሁንም ቢሆን ሰፊ ነው። ስለዚህ ትኩረቴን የማደርገው ደግሞ ጨዋታዎች ላይ ነው፣ ጨዋታዎችን በማሸነፍ ላይ ትኩረቴን አደርጋለሁ ሲሉ ሀሳባቸውን እንደዚሁ ሰጥተዋል። ወደ ሌሎች ጉዳዮች ስናመራ ቡካዮ ሳካ እናገኛለን። ቡካዮ ሳካ እንግዲህ በለንደን ከተማ ውስጥ በሚገኝ አንድ ከፍተኛ ሆቴል ከቶላሚ ቤንሰን ጋር ቀለበት እንዳሰረ ተሰምቷል። በተለይም ደግሞ ዘሰን ፉትቦል እንደዘገበው ዝግጅቱ የሚገርምና ልዩ እንደነበር እንደዚሁም ደግሞ ቶላሚም ተደንቃ እንደነበር ዘግቧል። ይቺው ወጣት በነገራችን ላይ ባለፈው እንደዚህ በእኛ ክረምት ላይ ማርቲን ኦዴጋርድ እንዳገባ እናስታውሳለን። ስለዚህ በዛን ዕለት እንግዲህ አብረው ፕሮግራሙ ላይ እንደተገኙ ተመልክተን ነበር ቡካዮ ሳካና ቶላሚ ቤንሰን። ስለዚህ ለዚች ወጣት ቀለበት እንዳሰራላትና በቅርቡ ደግሞ ወደ ትዳር ሊያመሩ እንደሆነ እንግዲህ ተሰምቷል። በሌላ በኩል ዴክላን ራይስ እንመለከታለን። በዚህ የውድድር ዓመት በፕሪሚየር ሊጉ እንግዲህ ከፍተኛ ሬቲንግ ከተሰጣቸው የመሃል ሜዳ ተጫዋቾች ግንባር ቀደሙ ዴክላን ራይስ ነው። 7.35 ሬቲንግ ተሰጥቶታል። ይህ ደግሞ በፕሪሚየር ሊጉ ካሉ የመሃል ሜዳ ተጫዋቾች ከፍተኛውን ሬቲንግ የወሰደው ዴክላን ራይስ ነው። በብዙ ዘገባዎችም እንግዲህ ካሁኑ ዴክላን ራይስ የባላንዶር አሸናፊ ሊሆን ይችላል የሚሉ ዘገባዎችን እየጻፉ ይገኛሉ። በሶስተኛ ደረጃነት ያስቀምጡታል። የመጀመሪያ ደረጃ የተቀመጠው ኪሊያን ምባፔ ነው ያሸንፋል ተብሎ እየተገመተ ያለው። በሁለተኝነት ኤርሊንግ ሃላንድ ነው። በሶስተኝነት ዴክላን ራይስ ነው። ስለዚህ ጥያቄ ቀርቦለት ነበር በትናንትናው ዕለት ሚኬል አርቴታ። አዎ አልጠራጠረም ዴክላን ራይስ ባላንዶር ያሸንፋል ሲል ተናግሯል። ያንን የምለው ደግሞ እኛ አርሰናሎች
ብዙ ዋንጫዎችን ማግኘት ከቻል ከክራይቴሪያዎቹ መካከል ይህ ስለሆነ ዴክላን ራይስም አሸናፊ ይሆናል ሲል እንደዚሁ ሐሳቡን ሰጥቷል። በኖቬምበር ወር ደግሞ ከክፍት ጨዋታዎች ብዙ ግቦችን ያስቆጠሩ የፕሪሚየር ሊግ ክለቦች ስንመለከት አርሰናል በበላይነት እናገኘዋለን። አርሰናል ከክፍት ጨዋታ በኖቬምበር ወር ብቻ ካስቆጠሩት ክለቦች 7 ጎል አስቆጥሯል። በሁለተኝነት የሚገኘው ደግሞ በደረጃው ሰንጠረዥም እንደዚሁ ቼልሲ ነው። ቼልሲ 6 ጎሎችን ከክፍት ጨዋታዎች አስቆጥሯል። ማንቸስተር ሲቲም እንደዚሁ 6 ጎሎችን ከክፍት ጨዋታ ያስቆጠረ ክለብ ነው። ሌላው ብራይተን 5 ጎሎችን፣ ኖቲንጋም ፎሬስት እንደዚሁ 5 ጎሎችን ነው። ሌሎች እነ ሊቨርፑል፣ ማንቸስተር ዩናይትድ፣ እነ ቶተንሃም ደግሞ ከዚህ በታች እናገኛቸዋለን። ስለዚህ ብዙ ሰዎች አርሰናል ከክፍት ጨዋታ ጎሎችን ማስቆጠር አይችልም፣ ሴት ፒስስ ብቻ ነው የሚጠቀም ለሚሉም ይሄ እንግዲህ ትልቅ መልስ ሊሆን ይችላል። በከፍተኛ ጎል የሚመራው እንግዲህ አርሰናል ነው፣ በሁለተኝነት ነው ሌሎችን ሁለቱም የሚከተሉት ቼልሲም በ6 ጎል እና ማንቸስተር ሲቲም በ6 ጎሎች። እስካሁን ባለው የተጫዋቾች የብቃት ረገድ በብቃታቸው ረገድ ደግሞ ሁስኮርድ ባወጣው የእንግሊዝ የፕሪሚየር ሊግ ተጫዋቾችን ብቻ ባለፈው ዓመት ኤዜ 7.26 ነበር። በዚህ ዓመት ደግሞ ከፍ ብሎ 7.68 ነው። በሁለተኝነት የሚገኘው ራይስ ነው። ራይስም እንደዚሁ 7.35 የነበረውን በዚህ ዓመት ደግሞ 7.66 ሬቲንግ ተሰጥቶታል። ዶኩ ነው በሶስተኝነት። ዶኩ በዚህ ዓመት እንግዲህ አስደናቂ ተጫዋች ሆኖ እየተመለከትነው እንገኛለን። የማንቸስተር ሲቲው የክንፍ ተጫዋች ዶኩ 7.32 ነበረ። በዚህ ዓመት ደግሞ 7.59 ተሰጥቶታል። ሌላው ፔድሮ ኔቶ ነው። ፔድሮ ኔቶ የቼልሲው ተጫዋች እንግዲህ 7.13 ነበር። በአሁኑ ደግሞ 7.51 ነው። ሌላው ጋብሪኤል ማጋሌስ፣ ኤርሊንግ ሃላንድ፣ ቡካዮ ሳካና ትሮሳርድ እያለ ወደታች ይቀጥላል። ስለዚህ በዋናነት ከላይ የሚገኙት እንግዲህ ኤዜ፣ ራይስ፣ ዶኩ፣ ፔድሮ ኔቶ፣ ጋብሪኤል ማጋሌስ ይገኛሉ ማለት ነው። ለአሁኑ ያስኳቸው ስፖርታዊ ጉዳዮች እነዚህ ናቸው። ሌሎች ስፖርታዊ ጉዳዮችን ይዤ መለሳለሁ። ላይክ እና ሰብስክራይብ እያደረጋችሁኝ አብራችሁ ይሁኑ። አመሰግናለሁ። ሰናይ ጊዜ